ሰላም ሰላም፣ እንዴት ናችሁ? ዛሬ ደግሞ ስለ አንድ ነገር ልመክራችሁ ነው የመጣሁት። ልመክራችሁ ሳይሆን ልነግራችሁ፣ ያው የሚታወቅ ነገር ነው። በህይወታችን በቃ ማጣት የሌለብን ነገር እና ትልቁ ነገር ከፈጣሪ የተሰጠ ጸጋ ቢኖር ሰርግ ነው። ሰርግና ሞት አንድ ጊዜ ነው ይባላል እና ሰርጋችንን በጥሩ ሁኔታ እንዲያልፍልን ሁላችንም እንፈልጋለን። ሰው ሰርግ በጥሩ ሁኔታ እንዲያልፍና ደግሞ ምን ማድረግ አለብን ብለን ካል እንደ 10 ዓመት በላይ በዚህ ሙያ ላይ ባሳለፈ ሰው ደግሞ አንድ ነገር እመክራለሁ። ሰርግ፣ ትልቅ ሰርግ፣ ጥሩ የተሳካ ሰርግ የሚባለው የሰርጉ ባጀት ብቻ አይደለም። 1 ሚሊዮን የሚያወጣ 100 ሺህ ብር የሚያወጣ ሰርግ ነው። ሁሉም ሰርጎች እኩል ናቸው። ሰው የምናበላልጠው እና ፕላን የተሳካ ሰርግ ነበረ ብለን የምንለው ምንድነው? ቅድሚያ በምናወጣው ፕላን በምናደርገው ነገሮች መጀመሪያ እንደ ሙያተኛ እኔ ልመክራቸው የምችለው መጀመሪያ ፊገር አውት ማድረግ መቻል አለባችሁ። በቁጥር ያንን ብር ማወቅ መቻል አለባችሁ። ሰርጌ ይሄን ያህል ብር ነው የሚያወጣው ብላችሁ መተመንና ማወቅ መቻል አለባችሁ። ከ6 ወር ከ4 ወር ከዓመት በፊትም ቢሆን ያ ብር አይደንቲፋይ አድርጋችሁ ማወቅ ማለት አለባችሁ። 1 ሚሊዮን ከሆነ ያ 1 ሚሊዮን ደግሞ ኪሳችሁ ላይ መኖር መቻል አለበት። አጎቴ ይሰጠኛል፣ እናቴ ትሰጠኛለች፣ ሰንበዲ ይሰጠኛል ብላችሁ ሳይሆን ሁለታችሁ ተጋቢዎች ሙሽሮች ላይ መኖር መቻል አለበት። ያ የተባለው ብር ማለት ነው። ወይ 1 ሚሊዮን ወይ 100 ሺህ ወይ 1 ሺህ ብር ነው። ያቺ ብር ካወጣችሁ በኋላ ከያዛችሁ በኋላ ነው ወደ ሌላ እንቅስቃሴ መሄድ መቻል ያለባችሁ እንጂ ከገሌ ጋር ተበድሬ ከባንክ ከእንትን አምጥቼ ምናምን የሚባለው ባደግሱ ነው የምንመክራችሁ ማለት ነው። ያቺኛዋን ብር መያዝ መቻል አለባችሁ። ያቺ ብር ከዛ በኋላ ያሉ ስቴፖችን መሄድ ትችላላችሁ ማለት ነው እና ውጤታማ ሰርግ የሚሆነው በባጀት በፕላን የሚሄድ ሰርግ ነው ማለት ነው እና ስኬታማነቱ የሰርጉ ትልቅነት በብድር የተደገሰ ድግስ፣ ትልልቅ ዲኮር ያለው ትልቅ ፕሮዳክሽን ያለው ሰርግ ሳይሆን እነዛ ሙሽሮቹን አስደስተዋል ወይ ያ ሰርግ ስኬታማ የሚባለው እሱ ነው። ባሰቡት ፕላን ሄዶላቸዋል ወይ? አቅማቸው ኪሳቸውን ሳይጎዳ ሄደዋል ወይ እንበልና የ1 ሚሊዮን የታሰበ ሰርግ ላይ 2 ሚሊዮን 3 ሚሊዮን ከሆነ ኤክስትራ ዕዳም ይዞባቸው የመጣ እንጂ ባሰቡት ፕላን ሄዶላቸዋል ማለት አይደለም። ሰው የተሳካ ሰርግ አይደለም ማለት ነው። የተሳካ ሰርግ እንዲሆን ፕላን የተደረጉ ነገሮችን መሄድ አለባቸው። የቁጥር ጨዋታዎች መጫወት መቻል አለብን። 100 ሺህ 1 ሚሊዮን 100 ብር የሚሉ ቁጥሮችን መግለጽ መቻል አለብን ማለት ነው። ከዛ በኋላ ያሉ ስቴፖችን ነው ለሰርጋችሁ የሚያስፈልጋችሁን የብር መጠን አውቃችሁታል፣ መድባችሁታል፣ ታውቀዋል ኦልሬዲ አይደል? ግድ በቃ ካወቅነው ወደ ሌላ ስቴፕ መሄድ እንችላለን። ምክንያቱም ያ ብር ከታወቀ ይህን ያህል ብር ነው የሚያስፈልገኝ ካልነው በኋላ ደግሞ ቀጣይ ስቴፖቹ ምንድነው የሚሆኑት? ለምን መዋል አለባቸው የሚለውን ሊስት ማውጣት መቻል አለብን ማለት ነው። ምንድነው አሁን ለምሳሌ ዲኮር፣ ካሜራ፣ መኪና፣ ኬትሪንግ፣ ሁሉም ነገሮችን ዘርዝራችሁ ታወጣላችሁ ማለት ነው። ልክ ካወጣም በኋላ ድርጅት መረጣ ላይ ደግሞ ሰርድ ስቴፕ ላይ መቀጠል እንችላለን ማለት ነው። ብራችንን ካወቅን በኋላ ሰንበዲ በስንት ብር ነው የሚሰራልን? ለዲኮር ምን ያህል ብር ያስፈልገናል? ለመኪና፣ ለካሜራ፣ ለሁሉም ነገሮች ላይ ማወቅ ትችላላችሁ ኢዝሊ ማለት ነው። አሁን ትልቁ ጨዋታ መሆን ያለበት የቁጥር ጨዋታ ነው ብለናል። ቁጥር ለሁላችንም የሚያግባባን ነገር ነው እና ለምሳሌ 1 ሚሊዮን ከሆነ ያወጣነው ቁጥር ከዛ 1 ሚሊዮን ላይ 10 አይነት ሰርቪሶችን ከሆነ የምንፈልገው ለነዛ ሰርቪሶችን በሙሉ እዛች 1 ሚሊዮን ውስጥ ብቻ ነው መግባት መቻል ያለባቸው። 1.1 መሆን አይችልም። 1.3 4 መሆን አይችልም። በቃ ከ1 በላይ መሆን አይችልም። ከቻልን ከ1 በታች እናደርገዋለን ማለት ነው። አንድ ላይ ምን የትኛው ሰርቪሶች የትኛው ድርጅት ምን አይነት ሰርቪስ ሊሰጠኝ ይችላል የሚለው ላይ መንቀሳቀስ አለብን ማለት ነው። ከዛ በኋላ ደግሞ ምን ይመጣል? አሁን ለምሳሌ እንበልና የመኪና ኪራይ 50 ሺህ ኤግዛምፕል ነው እየነገርኳቸው ያሉት የ50 ሺህ ብር መኪና ባጀታችን ውስጥ አካተን አጎታችሁ ወር አባት እናት ሰንበዲ የመኪናውን ባጀት እኔ እሸፍናለሁ ብሎ ቢመጣ
በ50 ሺህ የተመደበለትን መኪና አይ በቃ 50 ሺህ እሱ ከሸፈነ 50 ሺህ ጨምረን ሌላ ለግዠሪ የሆነ መኪና እንጨምር ማለት የለብንም። ምክንያቱ ከሰርግ በኋላ ብዙ ቀዳዳዎች አሉብን። ስኬታማ የምናደርገው 1 ሚሊዮን ላይ ስንጨርሰው ነው። ያንን ባጀት ሰንበዴ 50 ሺውን ሲሰጠን 50 ሺዋን እኛ አካውንት ላይ ዲፖዚት ሆና ትቆያለች እንጂ ጨምረን የግድ ማጥፋት የለብንም ማለት ነው። ምክንያቱ እያወራን ያለነው ስለ ስኬታማ ሰርግ ነው እንጂ ስለ ብዙ ብር ያወጣ ሰርግ አይደለም። የተሳካ ሰርግ እንዲሆን ከተፈለገ ብዙ ብር ስላወጣና ስላላወጣ አይደለም። የሚወጡ ብሮችን ሳይሆን እንትን የሚለው እዛች እቅዳችን ላይ 1 ሚሊዮን ላይ መጨረስ መቻል አለብን። ያወጣናት ኤግዛምፕል ነው 1 ሚሊዮን ያልኳችሁ የ1 ሺህም የ100 ሺህም ሊሆን ይችላል። ምንም እሱ ላይ ቁጥር ላይ ግን ብቻ ግን እዛች አይደንቲፋይ ያደረግናት ቁጥር ላይ ጨርሰናል ወይ ከዛች 0.01 ቢሆንም እንኳን መጨመር መቻል የለብንም ማለት ነው። አመሰግናለሁ።